ማን ነው ስምህ? ሙርቲ ዮሐንስ ብስራት። ሙርቲ ዮሐንስ ብስራት። ከየት ነው የመጣህ? ሐረር። ኦሮሞ ነው ሶማሌ? አማራ ነው። የትውልድ ሀገር አዘዋወር ነው? ትውልድ ቤተሰቦች እናት አባት እዛ ናቸው? እንዴት መጣህ ወደ መከላከያ? ረዳት ነበር። እሺ ከላይ መኪና ተብላሽቶ መጡ በካትሮል እኔ ዘውዱ ወደ ማን ነው እሺ ወደ ቀበሌ መጡ። እነሱ መጣቃ ነበርኩ በዛን ጊዜ ወጣው ከዛ መጣቃ እንታውጣ ብሎ ወሰዱን። ከዛ ለስገባ ቀበሌ ስገባ አፍሪካ ልጆቹ ታያዙ ነበሩ ልጆቹ ማለት ነው። እሺ ከዛ ወደ ሽልቁ መጣን ሰጥተን መጣው ነው ማለት ነው። ኦኬ በስንተኛ ክፍለ ጦር ነው? 25ኛ 3ኛ። ኦኬ ቤተሰቦች አሁን መማረክ ምናምን ሰምተዋል የለም? በህይወት አሉ ቤተሰቦች አሉ እዛው ሐረር? እስኪ ንገራቸው። ሰላም ነኝ እኔ እንደዚህ ከፋኖ ጋር የሚለውን በቃ ሰላም ነኝ ከፋኖ ጋር አለው ሰላም ነኝ። እሺ ቀጥል ገቢ ሰውን ንገረኝ እስኪ። ድምጽ ጨመር አክሊ ወረዲቻ ድቃሱ ባለ። እሺ ከየት ነው የመጣው? ምንድነው ይር እንዴት ታያስክ? እንዴት ነው ወደ መከላከያ የገባው? መከላከያ የገባሁት እኔ በ2014 ከሙንታዝ ባለ ውጪ በቃ ሀገር ወረራ ላይ ነው ሲባል በቃ ወራቱ በራስ ፍላጎት ነው የገባሁት። እሺ የጁንታው ጊዜ ነው የገባው? እሺ ከዛ ከወንድ ልጅ የሆነው ወንድ ያለው ሲባል ሲናገር በቃ ሲሜታዩ አባቴ ወታደር ነበር። ከዛ ገባሁት። በሰሜን ውጊያ የት ተዋጋ? በሰሜን ውጊያ በሰሜን ውጊያ የት ተዋጋ? ፓር ጀምረን በራያ ቆቦን እስከ ሱኩማ ድረስ። ኦኬ ስንት አመት ሆነ ማለት ነው ወደ መከላከያ ተገባ? 4 አመት። እና ማድረግ የለህም አለ ምንድን እና ቅድም 10 አለቃ ምናምን ስንል ለምን ዝም አልክ? አይ ማድረግ ያለው ምናምን ስንል ዝም አልክ። ኦኬ እንዴት ነበር የፋኖ ውጊያሽ ትናንትና በተሳስ 24 04 2018 በነበረው ውጊያ እስኪ ንገረኝ። ስትወጡ ምን ብላችሁ ተወጣችሁ? ከዛ ላይ የገጠማችሁን ነገር ደግሞ አጫውተኝ እስኪ። እዚህ ማን ከማጨም ጠላት ነው እኛን ጠላት ተብለን እናሩ ጠላት ነው የምንባል። ኦኬ ከዛ ልክ እኛን ዋጋን ብለን ተረሰውን ቢጀን መጣን ከአመራሮች ጋር ማለት ነው። ከዛ ስንመጣ ምን ቦታ ተዋግተን አፈረስን። ወደ እናንተ ተከታተሉ እንደውም በዛ ቆይተን ነበርን። ከዛ በዛም ተቀበሉ። ከዛ በኋላ እኔ በመስራቱ በሞርተር አባል ሞርተር ምድተኛ ነኝ ነበር። እሺ ከዛ እንደምትም እና ሞርተሩን ጥላችሁ ተሮጣችሁ ወይስ እንዴት አደረጋችሁት? አሉ ራሱ ይዟል መደረሱ ይዞ እና አላውቅም። ዝም ብለህ ጥላችሁ ተሮጣችሁ እናንተ? ላይ ነበር ጃን ተጨረሰ። ቅሙላው ጨረሳችሁት ወሮራችሁ ማለት ነው። አሁን ማለት ሞርተር ስትወረውሩ ማለት ነው። አሁን በብዛት ቤት ላይ ይወድቃል፣ ከብት ላይ ይወድቃል፣ መስሪያ ቤት ላይ ምናምን እንደዚህ ጤና ጣቢያዎች፣ ትምህርት ቤት ላይ ይወድቃል። ምን ትባላላችሁ? አሁን ለምሳሌ የአርሶ አደር ቤት አሁን በሞርተር ብዙ የተቃጠለ የአርሶ አደር ቤት አለ። ስትሰሙ ይሄንን አመራሮች ምን ይላሉ? አሁን የምትወረውሩት ሞርተር ህዝብ ላይ ሲወድቅ፣ ገበያ ላይ፣ ትምህርት ቤት ላይ፣ ቤተክርስቲያን ላይ ሲወድቅ ምንድነው የሚሏችሁ እነሱ? መጥመድ ሳይሆን አሁን የምትወረውሩት ማለት ነው። የምትወረውሩት በአብዛኛው ማህበረሰቡ ላይ ነው የሚያርፍ ሞርተሩ። አለቅድና አለ ፕላን ነው የምትወረውሩት። ዞሮ አሁን ያ ቤተሰብ ያ አርሶ አደሩ ቤተሰብ ሲቃጠል ቤቱ ሲቃጠል ነው አሰሙም ቤት እንደሚቃጠል አትነገሩም እናንተ? አታውቁትም እናንተም? ያን ነገር እዚህ ይሄን አርጋ ብለን በቃ ዝም ብላችሁ ፈልገው ላይ ይረፍ ዝም ብላችሁ መተኮስ ነው እናንተ። ይሄን አርጋ ግን እነሱን ተዛዙ በቃ እንደዚህ አርጋ ተኮስ ይላል። በቃ በዛ አይነት መልኩ መተኮስ ነው። ከዛ ውጭ ማህበረሰብ ላይ ይረፍ ጠላት ላይ የምትሉት ኃይል ላይ ይረፍም አታውቁትም እናንተ። እሺ አብይ ተነስ። ቆስለ ነው ምንድነው? ሲቪሎቹ መጣኝ ሲቪል መጣኝ ከተመረኩ በኋላ ነው ሲቪል ላይ መጣ እና ፋኖ የለም ነበር? አይሆነ ፋኖ ነው ያለው የገላገለ። ኦኬ ማን ነው ስሙ? ሰጥቷለበስ ድምጽ እንጨምር አድርገህ ሰጥቷለበስ። ከየት ነው የመጣው?
ወልዲያ የት ወረዳው ማን ነው? እዛው ከተማ ውስጥ ወልዲያ ከተማ ውስጥ ነው። ኦኬ። እንዴት መጣህና እንዴት ሆነ ነው ወደ መከላከያ የገባህ? ባጃጅ ነበር የምሰራውና ወልዲያ ለቆቦ ኮንትራክቲንግ 12 ሰዓት ሆነ ማለት ነው። እዛ እንተ ሌባ ተላላኪ ነው ብሎ ሚሊሻ ያዘኝ። እዛ ሚሊሻ ይዘኝ ባጃጅ ሰው ነው ያለው። ኮንትራት ነው ባጃጅ ነው ሰው ነው። በቃ ነው 250 ነው ባላፍት ማሰብ። እሺ። እና ያዙኝ ከላ ነበር እዚያ ላይ ያስቆሙና ያዙና በጥፍ መጡ። እዛው ባጃጅ ላይ ያስወርደው ማለት ነው። እሺ። የማን ነው አለኝ ከሌላ ወጣችና ከጥላ ባጃጅ ነው መከላከያዎች ነው ያዙ ሚሊሻ። እሺ። እዛ ባጃጅ እንደባላፍት አስረክባለኝ። ወስጃ አስረከብኩና ፓስፖርት ፖሊስ ጣቢያ ይዞኝ ሄዱ። እሺ። እዛ አስረከብኩ ነገር በጠዋት መጥቶ ቀበሌ ይዞኝ ሄዱ። አንተ ወታደር ጊዜ እንትን እያልክ እንትን እያልክ ነው አንተ መከላከያ ትገባለህ፣ ካልገባህ እገልሃለሁ። በዛ ምክንያት ወደ መከላከያ ገባህ። ምን አሉህ? ስለ ውጊያው ንገረኝ እስኪ። እንዴት ነበር ውጊያው? ምንድን ነው ምድብህ የነበረው? እና እንዴት ነበር እስኪ ውጊያውን ንገረኝ። ስለ ፋኖና ስለ እናንተ የነበረው ውጊያ በትናንትናው ዕለት። ትናንትና 10 ሰዓት ተነስተዋል። 10 ሰዓት ለይታ 10 ሰዓት ማለት ነው። እና ግዳጅ አለቀ ነው ጠረናፍና አዘሄር ነው የምትሄዱበት ግዳጁ አልተነገራችሁም? ወደዚህ ነው ምናምን ተብላችሁ? ኦኬ። እና ውጊያው ላይ ምን አጋጠማችሁ? ውጊያው ላይ እየተዋጋን እያለኝ መሀል ላይ ነበርና ኋላ ያለው ሲሮጥ እየሮጥን መጣን ማለት ነው። እዚያ ላይ እንትን ውስጥ ሲቪል ነበረች። ጀንሰን ሲቪል ዘላይ እየመቱ ነበር እና ሲቪል ይገለናል። ፋኖ አገኘን በፋኖ መስጣልና በፋኖ እስኪ ለቤተሰብ ንገራችሁ እስኪ። ማለት መማረክና በሰላም መቀመጥ ግን ምናምን እኔ ሰላም ነኝ። ፋኖ ጋር ነው ያለው። ዜና ነው ምናምን ማለት ማን ከድር ማን ሙርጌሳ ከድር ሙርጌሳ ከየት ነው የመጣ? የት አካባቢ ነው? አርሲ። እንዴት ነው ወደ መከላከያ የገባ? ከሰፈር ከተማ ወጥቼ ምግብ በላሁ ነበር። ከዛ የሆነ ካቢኔ ነበር። ከዛ ካቢኔ ይዞ ወደ ቤት ገባና ከዛ እዛ መከላከያ ካቢኔ ነው ያስገባህ? ሰፈር ከቤት ምን ታርግ ወጣ ነው አንተ? ወደ ውጭ ከተማ ነው ስትዝናና ማለት ነው። ከተማ ወጥቼ ከዛ ከተማ ወጥቼ ሲንገባ ሲል ከዛ ስንተኛ ክፍለ ጦር ነው? 25ኛ ሬጅመንትስ? ቤተሰብ ከዚህ መምጣትን ያውቃሉ? ቤተሰብ ከዚህ መምጣትን ያውቃሉ? አንተ መከላከያ መሆንህን ቤተሰቦች ያውቃሉ? ኦሮሞኛ ትችላለህ? ኦሮሞ ትችላለህ? እስኪ በኦሮሞኛ ቤተሰብን ሰላም በላቸው እና እዛ አካባቢ ያለው ወጣት ንገራቸው እስኪ። ድምጽ ጨመር አድርግና ቤተሰቦችን በኦሮሞኛ ሰላም ነኝ፣ እዚህ ያደረሰብን ችግር ካለም እንደዛ ዞሮ ዞሮ ከፋኖ ጋር መሆንህን ምናምን ንገራቸው እስኪ። አነገጅራ ፋኖ ድምጽ ጨመር። አነጋውን ጅራ ፋኖ ብረ ጅራ ኮንቀቡ ነው ጎልሽን ገላ ዱአ ነው ጎዳ